አደረሳችሁ። እንኳን ደስ አላችሁ። እንግዲህ ለአጭር ጊዜ ጥቅስ አሁን ስለተጠቀሰልን በእሱ ጥቅስ ላይ ተነጋግረን በጣም በአጭሩ በዓሉን እንጨርሳለንና ጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይወቱ ወደ ኪሰ ወደ ኪኒ ይሰግዱቱ ብለው ዘመኑ ዘመነ ጽጌ ነው ያለንበት። የቤተ ክርስቲያናችን ቀመር ከመስከረም 26 እስከ ህዳር 6 ዘመነ ጽጌ ይባላል። አጠቃላይ ቀመሩም 40 ነው። እንግዲህ በዚህ መካከል በዚህ በየሳምንቱ ማኅሌተ ጽጌ ይቆማልና በየሳምንቱ ሌሎቹ መልክዓ ጽጌዎች ይቀየራሉ። ክበበ ጌራ ወርቅ የሚለውና እንዘታቀፍዮ የሚለው ወረብ ማለት ማኅሌት ግን አይቀየርም። እነ ሊቀ ጠበብት ህሩይ እስጢፋኖስ በሚገርማችሁ ደረጃ በአራቱ ወይም ደግሞ አምስተኛው ይጨምራል። በአምስተኛው ሳምንት ሁሉ የእንዘታቀፍዮና ክበበ ጌራ ወርቅ 5 ወረብ ይወረቡለታል። የተለያየ ወረብ ማለት ነው። አንዱ ለአንዱ ክበበ ጌራ ወርቅ ጽሩይ ብለው በተለያየ የመዝሙር ወይም የወረብ አይነት ይዘምሩለታል። አሁን እኔ መነሳት የፈለኩት አሁን ወንድማችን ከዘመረው አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ብለህ ምንድን ነበር ያልከው? ቀጣዩ ክበበ ጌራ ወርቅ ጽሩይ ወረብ ከመወረብ ነገር ይኩን አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ እሱ ነው። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ይህንን መናገር የፈለኩትና አክሊለ ጽጌ ማርያም ለጊዮርጊስ በቀጸላ መንግስቱ ቀጸላ ምንድን ነው? ጊዮርጊስ ምንድን ነው ብለን እናያለን። ጊዮርጊስ ለገድል፣ ለትምህርት፣ ለስብከተ ወንጌል የተጠራ በ18 ዓመቱ ነው። አሁን አባቱ ቀደም ብሎ እንደሞተ ገድሉ ይናገራል። ያሳደገው የአባቱን ሹመት የወረሰው ዮሐንስ የሚባል መንፈስ እንደሆነ መስፍን እንደሆነ አሁንም ገድሉ ይናገራል። አሁን ጊዮርጊስ በስነ ስርዓት ያደገ የክርስቲያን ልጅም ስለሆነ እንደገና የመሳፍንትም ዘር ስለሆነ በአባቱ እግር የተተከው ዮሐንስ ጊዮርጊስ ለአቅመ አዳም ሲደርስ ለአቅመ ሔዋን የደረሰች ልጁን አጋብቶ ሊያስቀምጠው ፈልጎ ነበር። የሰማችሁ ነው። እሱን ልጁን ሴት ልጁን ለጊዮርጊስ ሰጥቶ በሱ ወንበር ሊተካው ፈልጎ ነበር። ጋብቻ ሲፈጸም እንደምታውቁት ሕጋዊ ጋብቻ በሰራተ ተክሊል ወይ ደግሞ መጽሐፈ ተክሊል የምንለው ልጆች ሲጋቡ ሰራተ ተክሊል ይፈጸምላቸዋል በቤተ ክርስቲያን። ጊዮርጊስ ለዚህ ገና ሳይበቃ እመቤታችን ቅድስት ድንግል ማርያም አንድ አብይ መልእክት ይዛ ወደ ቅዱስ ጊዮርጊስ ሄደች። ምን ብላ? በቢሩት የነበሩት ሰዎች ደራጎን የሚባል ዘንዶ ወይም ደግሞ ሰይጣን ማደሪያ ያደረገው ደራጎን የሚባል ዘንዶ ያመልኩ ነበረ። የዚህ ዘንዶ ግብሩ ሴቶች ነበሩ፣ ህፃናት ነበሩ። ከዚያ የሚሉት ልጆች በአጠቃላይ ተበልተው አለቁ። ምን ቀሩ? እናቶች ብቻ ቀሩ። እና
በቢሩት የነበረው የንጉሱ አንዲት ልጅ ብቻ ቀረች። ከስዕሉ ላይ አብራ ተስላ የምታዩት ልጅ። በዚህም ጊዜ ነው እመቤታችን። በነገራችን ላይ እዚህ ላይ እንድታስቡት የሚገባ ይህ ታሪክ ከነነዌ ሕዝቦች ታሪክ ጋር አብሮ ተመሳሳይነት አለው። የነነዌ ሰዎች ጣዖት ነው የሚያመልኩ፣ እግዚአብሔርን አይጠሩትም። የቢሩት ሰዎችም ድራጎንን ነው የሚያልኩ፣ እግዚአብሔርን አያውቁትም። ነገር ግን እግዚአብሔር ኃጢአተኛ ምንሆን በደለኛ ምንሆን ልጆቹንና ሁልጊዜ በዓይነ ምሕረቱ ይከታተለናል። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ ሁኑ ፍጹማነ ከመ አቡክሙ ሰማያዊ እስመ አቡክሙ ሰማያዊ ያዘንን ዝናመ ወያሰርቅ ፀሐየ ላዕለ ኃጥአን ወጻድቃን። እንደ ሰማያዊ አባታችሁ ፍጹም ሁኑ። ሰማያዊ አባታችሁ ለጻድቃንም ለኃጥአንም ዝናብን ያዘንባል፣ ፀሐይንም ያወጣል። ይሄ ኃጥእ ነው፣ ፀሐይ አይገባውም። ይሄ ኃጥእ ነው፣ በዝናብ በቅሎ በሰማይ በዝናብ በቅሎ በፀሐይ የበሰለ ምግብ አያስፈልገው ብሎ አይከለክለው። ሁላችንም እኩል ይመግበናል። ይህንን የሥጋዊ መግቦቱን በመንፈሳዊ መግቦቱን እንመለከተዋለን። ይህንም የምናየው አንደኛ በነነዌ ሰዎች ነው። ሁለተኛ አሁን እየተናገርነው ባለነው በቅዱስ ጊዮርጊስ ታሪክ ነው እና ወደ ነነዌ ነቢዩ ዮናስ ሲላክ ሂድ አድናቸው ሲለው አንተ መሐሪ ነህ አለው። ጣዖት አምላኪ ናቸው ልብ አድርጉ። በኋላ ባጭሩ ታሪኩን ስለምታውቁት ቅል አበቀለለት፣ ቅሉ ደረቀ፣ በመድረቁ ጥላ የሆነው ነበርና አዘነ። ታሪኩን ስለምታውቁት ነው ባጭሩ የምናገረው። ስለዚህ ዮናስ ሲያዝን ምን አለው? ምን አዝነሃል አለው። መጣና እግዚአብሔር በፀሐይ እየተቃጠልኩ ፀሐይ የሚከላከለኝን ስታደርቅብኝ ለምን አላዝንም? አንተ ቀኝና ግራቸውን የሚያውቁ ስንት ሺህ ሕዝብ በእሳት ሊቃጠሉ እነሱን ለማዳን ስትላክ እሺ አላልክም። አንድ ቀን ውሃ ላላጠጣኸው ቅል በመድረቁ ግን ይህን ታዝናለህ። እኔ ፍጠረኝ ሳይሉኝ በአርአያዬና በምሳሌ የፈጠርኳቸው በአስተማሪ እጦት ጣዖት አምልከው ለፍዳ ሲዘጋጁ እነሱን እንዲድኑ ስልክ እንዲያልቅ ብሎ ቸርነቱን ሲገልጽ እንመለከተዋለን። ይህንን እንዲሁ ነው የምናየው። የቢሩት ሰዎችም ልክ እንደዚህ ነው። እግዚአብሔርን አያውቁትም። ነገር ግን እናቶች ወይ ልጅ ወይ ልጅ ወይ ልጅ ወዮልኝ ይብላን እያሉ ሲያለቅሱ ይህን ጩኸታቸውን ይሰማ ነበረ። ከዚያ ተሰብስበው ወደ ንጉሱ ሆኑ። ምን አሉ? ንጉሥ ሆይ እንግዲህ እኛ ዘአልቦ ብእሲት ምንዱር ውእቱ ሚስት የሌለችው ባል ችጋራም ነው፣ ችግረኛ ነው፣ ብቸኛ ነው። እኛ ደግሞ ሚስቶቻችን አልቦ መኖር አንችልም። ልጆቻችን ለአምላካችን ለደራጎን ገብረን ጨርሰናል። ቀጣዩ ሴቶች ልጆች ከሌሉ ቀጣዩ የምንገብራቸው ሚስቶቻችን ስለሆኑ እንግዲህ ሀገር ግን ዘተቀመጥ እኛ ተሰን እንሄዳለን ብለው ለንጉሱ አቤቱታ አቀረቡ። ንጉሱ ምን አለ? የኔ አንዲት ልጅ አለችኝ፣ እሷን እሰጣለሁ ለአምላካችን፣ እባካችሁ ጥላችሁኝ አትሄዱ ብሎ ተማጽናቸው። አይ ንጉስ ሞኝ ነህ፣ ይህች ስታልቅ ቀጣዩ ያንተ ሚስት የእኛ ሚስቶች እኮ ጌታችን ለአምላካችን ለደራጉ መስዋዕት መሆናቸው አይቀርምና የሚያዋጣን መሰደድ ነው አሉት። በዚህ ጊዜ ነበር ርኅራኄ ልብ ጽንዕት በድንግልና ስርጉት በቅድስና እመቤታችን ቅድስት ድንግል ማርያም ወደ ወጣቱ ሰማዕት ወደ ቅዱስ ጊዮርጊስ ተላከች። ቅዱስ ጊዮርጊስን እመቤታችን ቀሰቀሰችው። አሁን የቢሩት ሰዎች ጩኸት፣ ጸሎት ወደ ሰማይ ደርሷልና መልአኩ ፋኑኤል ይመርሃል፣ ማቄን
ጨርቄን ሳትል ፈረስህን ጭነህ አሁን ወደ ግሩት ፍጠን፣ ጊዜ የለህም አለችው። ተመልከቱ፣ አሁን ለዓለማዊ መስፍንነት በጋብቻ የታጨው ቅዱስ ጊዮርጊስ በእመቤታችን አጭነት ወይም አማጭነት እኔ ቅዱስ ጊዮርጊስ ወአነ እፈህረክሙ ለአሐዱ ድንግል ኢየሱስ ክርስቶስ፣ እኔ ለሰማያዊው ሙሽራ ለቅዱስ ጊዮርጊስ ለድንግሉ ለኢየሱስ ክርስቶስ ሙሽራ አድርጌ አጭቻችኋለሁ ያለ ቅዱስ ጳውሎስ እንደተናገረው እመቤታችን ያንተ ዓላማህ አንተ ልጆቹን የምትወልድ የምታበረክት የምታበዛ በጋብቻ ሳይሆን በስብከተ ወንጌል በገድል ነው። ፍጠን፣ ጊዜ የለህም፣ ወደ ግሩት ፍጠን፣ ፋኑኤል ይመራሃል አለችው ቅድስት ድንግል ማርያም። አክሊል አሁን ጋብቻው ተመሰረተ። የቅዱስ ጊዮርጊስ ጋብቻ እና የወንጌል ጋብቻ በእመቤታችን በቅድስት ድንግል ማርያም አክሊልነት ተመሰረተ። ክርስቲያን ጊዜ ሆነ አክሊለ ጽጌ የተባለ ለዚህ ነው። ቅዱስ ጊዮርጊስ በድንግልና እንዳለ ጋብተው ሚስት አላገባም። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ተብሎ ብለው አባቶቻችን በምስጢር የሚያራቀቁት ሁልጊዜ ሊቃውንቱ እንደተናገርኩት በዘመነ ጽጌ የሚዘምሩበት ትልቁ ምስጢር ይህ ነው። ሌላ ብዙ አለው። ለባጭሩ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ የተባለበት ይህ ነው። ከዚያ በኋላ ወደ ግሩት መጣ ደረሰ። መልአኩ ፋኑኤል እየመራው ቢሉታዊት ከተሰቀለችበት የለም እዚያ አካባቢ እዚህ ቤተክርስቲያን ያላችሁታል እዚያ እዩትና ባይላውላችሁ እዩትና ጊዮርጊስ ተስሎ እዚያ ደረሰ። ምን እያደረግሽ ነው አላት። እኔ አሁን ለአምላካችን ለደራጉን መስዋዕት የሚለውና አሁን ጊዜያቱ ሰዓት ደርሷል እንዳይበላ ኧረ ተለውጣ ጠፋ ከዚህ አካባቢ አለችው። ዋክሞሰሰ ቅዱስ ጊዮርጊስ ፈገግ አለና አሁን ይመጣል አሁን ይመጣል አለው። ዋውለው ልሳኖ ይላል። ልክ እንደ በገርዱ ላይ እንደ ክንፍ ያለው ሆኖ የሚሰግር አይነት ነገር አለውና ክፉ መንፈስ ያደረበት ስለሆነ መጣ። ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይርሳ ህምዝከ፣ በአንተ ውስጥ ያለው ርኩስ መንፈስ ያሳደረብህ ሰውን ለመብላት የሚቀሰቀስህ ክፉ መንፈስ ይርከስ ይፍዘዝ ሲለው ድልል ብሎ ወደቀ። እውነቱ ዛሬ በዓለም ላይ ደም የሚያፋስሰውን ዘንዱ ያህል እንደዚህ ጣልልን በሰማይ በቅዱስ ሊሆን ይችላል። በእውነቱ ዛሬ በዓለም ዙሪያ በሙሉ የሰው ልጅ ደም እንደ ጎርፍ ነው ሲፈስ የሚሆነው። ዛሬ ቢሩት ብቻ አይደለችም፣ ዓለም በሙሉ ቢሩት ሆናለች። በእውነቱ ሁሉም በዋይታ በልቅሶ ነው ያለችው ሀገራችን ኢትዮጵያን ጨምሮ። እስቲ ወደ እስራኤል ተመልከቱ። የሚወረወረው እስራኤል፣ የሚወድመው ሀብት፣ የሚቆረጠው አካል፣ የሚፈርጠው ዓይን፣ የሚወድመው ንብረት፣ እናት አልባ አባት አልባ ያሉ ህፃናት። እስቲ ሀገራቸውንም መለስ ብላችሁ ተመልከቱ። እስቲ በገንዛ መሪዎቻቸው በድሮን በጀት የሚጨፈጨፉ ኢትዮጵያውያን ተፈጥረዋል። ኢትዮጵያዊ ወገኑን የሚጨፈጨፍ ኢትዮጵያዊ በወገኑ የሚጨፈጨፍ ኢትዮጵያዊ በኢትዮጵያ ምድር ተፈጥረዋል። ያችን ሀገር ለባልን ልንሰጣት አስበን እንደሆነ ግን አላውቅም። መልሱን ለእናንተ ልተወው። ለማንኛውም ግን ይህ ወደ ግሩት የተላከው ቅዱስ ጊዮርጊስ ቅድም ወንድማችን የኢትዮጵያ ገበዝ ብሎ ጠርቶላል። እውነት ነው። አሁንም ግዝናውን ይዞ ወደ ኢትዮጵያ እንዲገባ በእውነቱ የእግዚአብሔር አምላካችን ፈቃድ ይሁንልን። ስለዚህ የጨርሰው ቅዱስ ጊዮርጊስ ሄደ፣ ፈታና አወረዳት። ግሩታዊትን እያስጎተተ እዟት ሄደ። ኃይል ሰጣት። ያን
የሰው ደም የሰው ስጋ ሲቀልብ የኖረውን ጊዮርጊስን እንዴት አድርጋ ቻለችው ብላችሁ ስታስቡ በቅዱስ ጊዮርጊስ ላይ ያደረው ኃይል በቢሩታዊትም አድሯል። እየጎተተች ለሱ በታሰረችበት ገመድ እሱን እየጎተተች ወደ ዋና ከተማዋ ቢሩት ሰው ገባች። ድራጎን ሲያዙ በሙሉ ተንጫጫራ። አምላካችን ሊያስፈችን አመጣው። ምንድን ነው የምትሉ? አምላካችሁን ካላወቃችሁ አሁን ሊበላቸው ልፍተው አልኳል። አሁን የአምላክ ነው ትላላችሁ፣ የአምላክ አይደለም። ምንድን ነው? ይህ ፍጡር ነው፣ ክፉ መንፈስ ያደረበት ልጆቻችሁን የጨረሰ ነው። ካላመናችሁ በኢየሱስ ክርስቶስ ካላመናችሁ ግን እለቀዋለሁ፣ ይበላችኋል፣ ይጨርሳችኋል። እንዴት አድርገህ ታሳይኛለህ? እንዴት እንደማሳየችው ፍቺው አላት። ፈተው አስሮም አይደል የገደለው፣ ልብ አድርጉ። ተፈታ ከገመዱ ፈታና ከገመዱ በይ ሲፈታ እንዳያችሁት ዘገሩን አነሳና ወገው ሞተ። እኔ አይደለሁም የሚሉት እናቶች የዘመሩትን ዝማሬ ነው ነገር አሉ። እነማን? የሚሉት እናቶች፣ የሚሉት አባቶች፣ የሚሉት ቤተ መንግስት እልልቶን አቀለጡት። ከዚያ በኋላ ወነአምን በአምላክ ቅዱስ ጊዮርጊስ አመኑ ረገጸ ምድረ ዋንሰአ ሙታነ በእግሩ ረገጠ። በአጠቃላይ የሚሉት ሰው በአንድ ጀምር ከተጋረጠበት የሞት ደመና ህዝብ ዘይነብር ውስተ ጽልመት ርየ ብርሃነ አብየ በጨለማ ውስጥ የነበር ህዝብ ብርሃን አየ። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ። በጨለማ በዲያብሎስ እግር ስር የነበረው ለሰይጣን ልጆቹን የገበረው የሚሉት ህዝብ ስጋዬን ብሉ ደሜን የጠጡ የዘላለም ሕይወት ይኖራቸዋል። እኔ ከእናንተ ጋር ተዋህጄ ይኖራለሁ፣ እኔም ከእናንተ ጋር ተዋህጄ ይኖራለሁ የሚለውን የክርስቶስን ስም አመኑ፣ ተከተሉ። ቢሩታውያን ክርስቲያን ሆኑ። እንግዲህ ይህ ሰማዕት ነው ዛሬ ወደ እናንተ የመጣ የመጨረሻው መልእክቴ ነው። ይህ ሰማዕት ዛሬ ወደ እናንተ መጥተዋል። እንዲሁም በቀደም አባታችን አባ አብርሃም ማስተማር አለብህ አሉ። እኔ በእውነቱ አስተምራለሁ ብዬም አላሰብኩትም። እርስዎ ማስተማር አለብህ መላከወይም ጠየኳቸው። አንተ አሉሳቸው እና እዚህ እየተገላገሉ ብያለሁ። አንድ ቀን ቆጠርኩኝ እንዳሉ እና ከኔው ምን ይላል መሰላችሁ? እንግዲህ ታቦት የሚገባው ታቦት ቤተ መቅደስ የሚባረከው ቤተ መቅደሱ ተባርኮ ታቦቱ ተባርኮ ወደ ቤተ መቅደስ የሚገባው ምን ሲሆን ነው? የሀገረ ስብከቱ ሊቀ ጳጳስ ሲፈቅድ፣ የሀገረ ስብከቱ ሊቀ ጳጳስ የወከለው ቆሞስ ወይም ራሱ ጳጳሱ ተገኝቶ ሲባርክ ታቦቱ ይከብርና ቤተክርስቲያኑም ይከብርና ምን ይሆናል? ቤተክርስቲያን ይሆናል። ስለዚህ አንድ ቀን የዚያው ቆጠርኩኝና ምን ይላል መሰላችሁ? ትቤለነ ኢትዮጵያ ትብለነ በዘዲዮናስዮስ መርህ ኢትዮጵያ ትብለነ በዘዲዮናስዮስ መርህ ሰማዕት ዘልዳ ጊዮርጊስ ፍሱህ ኢትዮጵያ ትብለነ በዘዲዮናስዮስ መርህ ሰማዕት ዘልዳ ጊዮርጊስ ፍሱህ በዘደአዎ እስመ ጊዮርጊስ ተበይጠ ብሔሮ በዘዲዮናስዮስ ፍትሕ እልበርስ ያደረገ ይሄ የመልእክት የመጨረሻ ነው። ምን ማለት ነው? ምን ማለት ነው? ሁለት ነገር አስተላልፋለሁ በዚህ ታሪክ። በኢትዮጵያ ቤተክርስቲያን
በምልአትና በስፋት የምናውቃቸው ቅዱሳን አውሮፓውያን ናቸው። እስያውያን አውሮፓውያን ናቸው። በጥቅሉ ሲነገሩ ግን ሮማውያን ናቸው። በዚያን ጊዜ ሮም እስከ ግብፅ ድረስ አጠቃላይ ይህንን መካከለኛውን ምስራቅና አውሮፓውያንን ባንድ ላይ አድርገው ሮም ወይ ቁስጥንጥንያ በመባል ይታወቁ ነበርና እነዚያ ሰማዕታት በዚያ ዘመን የተገደሉት ሰማዕታትን እነ ቅዱስ ጊዮርጊስን፣ እነ ቅዱስ ፋሲለደስን፣ እነ ቅዱስ ቴዎድሮስን፣ እነ ባርሊዮስን፣ እነ መርቆሬዎስን ስንቱን ጠርቼ ዘርግላቸዋለሁ። እነዚህን ቅዱሳን ከብረው ገድል የምናገኘው የት ነው? ኢትዮጵያ ውስጥ ነው። ስለዚህ ምን ይላል ሊቁ ቄስ መሰረት ወርቅነህ? ምን ይላል መሰላችሁ? ጊዮርጊስ ኢትዮጵያ አለችን በዲዮናስዮስ መርህ የልዳ ጊዮርጊስ ደስተኛ ነው። ለምን? በዲዮናስዮስ ፍርድ ወደ ሀገሩ እንዲመለስ አድርጎታልና። እስቲ ልደውልታለ። ስለዚህ እኛ የምናውቀው ቅዱስ ጊዮርጊስን በኢትዮጵያ ነው አይደል እንዴ? አሁን ደግሞ እኛ የወሰድነው በክብር የወሰድነው ጊዮርጊስ ወደ ሀገሩ ደግሞ ታቦት ሆኖ ተመለሰ። አይበቃኝ ይበቃኝ። ቃላችሁ በደንብ በሉ። ቃለ ሕይወት ያሰማልን። ክቡር አባታችን እንደሚገባ አድርገው ትምህርቱን አስተምረውናል። በእውነት በእድሜ በጸጋ ይጠብቅ።